ለምንድነው ተሽከርካሪያችሁን እየነዳችሁት ዳገት ላይ አሊያም መንገድ ላይ ወይንም ደግሞ ገና ስትነሱ ጀምሩ ጉልበቱ የሚቀንሰው? እንዲፈጥንም ፈልጋችሁ ነዳጅ መስጫውን ስትረግጡት ሞተሩ ሲጨናነቅና ሲያለቅስ ትሰሙታላችሁ። የሆነ ሰዓት ደግሞ ሲፈልግ እየነዳችሁት ይንተፋተፍና ሞተር ሊጠፋ ያምረዋል። ምንድነው ግን ችግሩ? ሰላም የተከበራችሁ የአውቶሞቲቭ ዞን ቤተሰቦች በያላችሁበት ቦታ ሁሉ ሰላምና ፍቅር ከእናንተ ጋር እንዲሆን እየተመኘሁላችሁ ከዛሬው ክፍል 4 ዝግጅት ጋር መልካም ቆይታ ይሆንላችሁ። ዛሬ ይዤላችሁ የመጣሁት ሁለት በጣም ወሳኝ የሆኑ ርዕሶችን ነው። የሞተር ጉልበት የሚቀንስባቸው ምክንያቶችና ለሞተር መደረግ ያለበትን ጥንቃቄ። ከዛ በማስከተል ደግሞ መጨረሻ ላይ እንደተለመደው መለማመጃ ጥያቄዎችንም ይዤላችሁ መጥቻለሁ። በድጋሚ መልካም ቆይታ ይሆንላችሁ። የሞተር ጉልበት የሚቀንስባቸው ምክንያቶች ውስጥ የሚካተተው የመጀመሪያው የነዳጅ አስተላላፊ ክፍሎች ወይንም ፊውል ሲስተም ብልሽት ሲያጋጥመው ነው። ከሰልባተዩ እስከ ካርቡሬተር ወይንም ደግሞ እስከ ኢንጀክተር ኖዝል ድረስ ባሉት ክፍሎች መካከል አንዱ ክፍል ላይ ችግር ካጋጠመ የሞተሩ ጉልበት ይቀንሳል። በብዛት እነዚህ ክፍሎች ላይ የሚገጥሙት ችግሮች ለምሳሌ የነዳጅ አስተላላፊ መስመሮች ውስጥ አየር መግባት ወይንም ደግሞ አሪያ መሳብ፣ የነዳጅ ፊልትሮ መቆሸሽ እንዲሁም የካርቡሬተር በጥቃቅን ቅንጣቶች መደፈን ወይንም መቆሸሽ ከሚያጋጥሙ ችግሮች ውስጥ ጥቂቶቹ ናቸው። በመሆኑም እነዚህ ክፍሎች ላይ ችግር ሲያጋጥም ሞተር የሚፈልገውን ነዳጅ ስለማያገኝ የሚፈልገውን ኃይል ማመንጨት አይችልም። ያኔ ለተሽከርካሪው የሚያስፈልገውን ጉልበት ማቅረብ አይችልም። ይህ ችግር እንዳይከሰት የብረትና የፕላስቲክ ነዳጅ አስተላላፊ መስመሮች ወይንም ማኒኮቶዎች የሚገናኙበት ቦታ ላይ ጠብቀው መታሰራቸውን ክትትል ማድረግ የግድ አስፈላጊ ነው። የነዳጅ ማጣሪያ ፊልትሮንም ማኑዋሉ የሚያዘው ወይንም ደግሞ በየጊዜው እየተከታተልን ሲቆሽሽ መቆየር ሌላው መፍትሄ የሚሆነው ነው። ከዛ ውጪ ግን እንደ ማኑዋሉ ወይንም ደግሞ ለባለሙያ እያሳየን የነዳጅ አስተላላፊ መስመሮችን ሰርቪስ እንዲደረጉ ማድረግ ነው። ሁለተኛው የሞተርን ጉልበት ሊቀንስ የሚችለው የኤሌክትሪክ ክፍሎች ወይንም ደግሞ ኤሌክትሪካል ሲስተም ሲበላሽ ነው። ይህ ችግር በሁለቱም ተሽከርካሪዎች ላይ የሚከሰት ቢሆንም በብዛት የሚበረታው በቤንዚል ተሽከርካሪዎች ላይ ነው። ከባትሪ ጀምሮ ኢግኒሽን ኮይል ወይንም ቦቢና፣ ዲስትሪቢዩተር ወይንም አቫንስ፣ ከዚያም ለካንዴላ ከፍተኛ ቮልት የሚያስተላልፉ ተሸካሚ ሃይ ቴንሽን ኬብሎች ድረስ ባሉ የኤሌክትሪክ መስመሮች መካከል የኃይል መቆራረጥ ካጋጠመ የሞተሩ ጉልበት ከመቀነሱም አልፎ ሞተር እንዳይነሳ ሊያደርግ ይችላል። በየጊዜው ገመዶቹን ከባትሪ ጀምሮ በአግባቡ ጠብቆ መታሰራቸውን መከታተል ያስፈልጋል። ሶስተኛ የሞተሩን ጉልበት ሊቀንስ የሚችለው ጉዳይ የፒስተን ቀለበቶች ወይም ፋሻ ማለቅ ነው። በተለያዩ ምክንያቶች የፒስተን ቀለበቶች ከተበሉ ወይንም ከሳሱ የሲሊንደር ግድግዳ ወጥረው የመያዝ ብቃታቸውን በማጣት የማመቅ ተግባርን ማድረግ ያቅታቸዋል። ቀለበቶች ማመቅ አልቻሉም ማለት ሞተሩ ጉልበትም ኃይልም ያጣል ማለት ነው። የፒስተን ቀለበቶች እድሜ የሚያጥርባቸውን ምክንያቶች ከዚህ በፊት ባለው ቪዲዮ ላይ ያቀረብኩላችሁ ስለሆነ ያላያችሁ ገብታችሁ ማየት ትችላላችሁ። አራተኛ የሞተሩን ጉልበት ሊቀንስ የሚችለው ምክንያት የማቀዝቀዣ ዘዴ ወይንም ደግሞ ኩሊንግ ሲስተም እንዲሁ ብልሽት ሲያጋጥመው ነው። የማቀዝቀዣ ዘዴ ስራውን በአግባቡ ባለመስራቱ የተነሳ ሞተር አካባቢ የተፈጠረው ሙቀት የሞተር ክፍሎች በቅልጥፍናና በአግባቡ እንዳይንቀሳቀሱ ያደርጋቸዋል። የሞተሩን ጉልበት ሊቀንስ የሚችለው በአምስተኛ ላይ የተቀመጠው የማለስለሻ ዘዴ ወይም ደግሞ ሉብሪኬሽን ሲስተም ሲበላሽ ነው። የሞተር ዘይት መቆሸሽ፣ ማነስ፣ መቅጠንና መወፈር የማለስለሻ ዘዴ ላይ የሚከሰቱ ችግሮች ሲሆኑ ዘይቱ የሞተር ክፍሎችን ማለስለስ ባለመቻሉ እንደልባቸው እንዳይንቀሳቀሱ ያደርጋቸዋል። ስድስተኛ የሞተሩን ጉልበት ሊቀንሰው የሚችለው የፍሪሲዮን ሸራ ወይም ደግሞ ፍሪክሽን ዲስክ ማለቅ ነው። ይህ የኃይል አስተላላፊ ክፍል ማለቅ ለሞተሩ ጉልበት መቀነስ ዋነኛ ተጠቃሽ ሲሆን በቮላኑና ፕላቶ መካከል በመሆን በከፍተኛ ሰበቅ አማካኝነት የኃይል መተላለፉን ስራ የሚሰራ ነው። ሸራው ሲበላ ወይንም ሲሳሳ የሚኖረው ሰበቃ ይቀንስና ማስተላለፍ ያለበትን ከፍተኛ ኃይል ማስተላለፍ ያቅተዋል። ሰባተኛ የሞተሩን ጉልበት ሊቀንስ የሚችለው ኢንቴክ እና ኤግዞስት ማኒፎልዶች ወይም ደግሞ አስገቢና አስወጪ አንገቶች ሲያስተነፍሱ ነው።
ሞተሩ የሚፈለገውን ኃይል ለማመንጨት ተገቢውን አየርና ነዳጅ በአስገቢ አንገት በኩል በተገቢው ፍጥነት ማስገባት ይኖርበታል። የሚያስተነፍስ ከሆነ ግን የሚፈለገውን ያህል አየርና ነዳጅ ወደ ሲሊንደሩ ስለማይገባ ጉልበቱ አነስተኛ ይሆናል። በተቃራኒ በኩል ያለው አስወጪ አንገት ደግሞ ሞተሩ ያመነጨው ጉልበት ወይንም የሙቀት ኃይል በትክክል ጠቀሜታ ላይ እንዲውል ሲባል ጭሱ መታፈንና በቀጭን የጭስ ማውጫ መስመር እንዲወጣ ይፈለጋል። በጋስኬቱ ወይንም ደግሞ ማሰሪያ ብሎኖቹ መላላት አማካኝነት ካስተነፈሰ የሙቀት ኃይሉ እንዲባክን ያደርገዋል ማለት ነው። ስምንተኛ የሞተሩን ጉልበት ሊቀንሰው የሚችለው ፍሬናታ ወይንም ደግሞ ፍሬን ይዞ የቀረ እግር ሲኖር ነው። የፍሬን ክፍሎች ሰርቪስ ባለመደረጋቸው የተነሳ በማስተር ሲሊንደር የተገፋው የፍሬን ዘይት የፍሬን ሽራዎች ጋር ደርሶ ግፊቱ ሲነሳለት ደግሞ ወዲያውኑ ወደ ቋቱ መመለስ ሳይችል ሲቀር የሚከሰት ነው። በሌላ መንገድ ደግሞ የፍሬን ሽራዎቹ አካባቢ ያሉ ትንንሽ ፒስተኖች በዝገት አማካኝነት ወደ ነበሩበት ሳይመለሱ ሲቀሩ የሚፈጠር ነው ፍሬናታ የሚባለው ማለት ነው። አብራችሁኝ ስላላችሁ በጣም ነው የማመሰግነው። የሚቀጥለው ርዕሳችን ለሞተር መደረግ ያለበት ጥንቃቄ ነው። በዚህ መሰረት በመጀመሪያ ላይ ቀዳሚ ሆኖ የምናገኘው ጥንቃቄ ሞተር ከማስነሳታችን በፊት በቂ ንጹህና ተገቢ ውፍረቱን የጠበቀ የሞተር ዘይት በሞተር ውስጥ መኖሩን ዘውትር ማየትና መከታተል። በምናይበት ጊዜ ከጎደለ የጎደለበትን ምክንያት በመለየትና በማስጠገን ከቆሸሸ ከወፈረና ከቀጠነ ደግሞ በተገቢው የዘይቱ ውፍረትና መጠን መተካት አስፈላጊ ነው። ተሽከርካሪያችንን እንደ ማኑዋሉ መሰረት የምንገለገልበት ከሆነ እንደ ማኑዋሉ ወይንም በ5000 ኪሎ ሜትር የሞተር ዘይትን የምንቀይር ይሆናል። ሁለተኛ ለሞተር መደረግ ያለበት ጥንቃቄ በራዲያተር ወይም ደግሞ ሬዘርቫየር ታንክ ውስጥ በቂ ኩላንት ወይም ደግሞ ውሃ መኖሩን ዘውትር ማየት፣ ከጎደለ የጎደለበትን ምክንያት እንዲሁ በመለየት ችግሩን በማስጠገን መልሶ መሙላት የግድ አስፈላጊ ነው። ሶስተኛ ሞተር እንደተነሳ ነዳጅ እየሰጡ አለማሞቅ፣ ማለትም በሚኒሞ ወይንም በአይድሊንግ ተገቢ የሞተር መስራት ሙቀት ላይ እንዲደርስ ወይንም እንዲሞቅ ማድረግ። ለቤንዚን ሞተር በአማካይ ከ5 እስከ 7 ደቂቃ፣ ለናፍጣ ሞተር ደግሞ ከ10 እስከ 25 ደቂቃ እንደ ተሽከርካሪው ክብደት ለማሞቅ የምንጠቀም ሲሆን ትክክለኛውን የማሞቂያ ደቂቃ ለማወቅ የተሽከርካሪውን ማኑዋል ማንበብ ተገቢ ነው። አራተኛ ለሞተር መደረግ ያለበት ጥንቃቄ ተሽከርካሪው በጉዞ ላይ ያለ የሞተሩን ሙቀትና የዘይት ግፊቱን አመልካች ጌጁን በማየት መከታተል። አምስተኛ ለረጅም ጊዜ ሲሰራ የዋለን ወይንም ደግሞ ረጅም መንገድ የተጓዘን ሞተር ከማጥፋት በፊት በሞተር ክፍሎች ውስጥ ሲዘዋወር የነበረው ዘይት ወደ ሶቶ ኮፓ እንዲመለስ ቢያንስ ከ3 እስከ 5 ደቂቃ በአይድል በማሰራት ሞተሩን ማጥፋት። ስድስተኛ የሞተሩን ሰርቪስ ጊዜ ማኑዋሉ በሚያዘው መሰረት መጠበቅና ወቅቱን የጠበቀ የእድሜ ማራዘሚያና የእንክብካቤ ጥገና ማካሄድ። የተወደዳችሁና የተከበራችሁ አድማጮቼ የዛሬው ክፍል 3 ዝግጅት እንደተከታተላችሁት ነበር። የመለማመጃ ጥያቄዎችን እንደሚከተለው አዘጋጅቼላችኋለሁ። በሚቀጥለው ክፍል 5 ዝግጅት ላይ የሞተር ኃይል አጋዥ ክፍሎችን ይዤላችሁ እመጣለሁ። ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ አስቀምጡልኝ። በተረፈ መልካም ጊዜ ይሁንላችሁ። ባይ ባይ። It is quiz time.